ሀዲያ የጀግኖች ምድር ናት። በታሪኳ የነጻነትና የሀገር ክብርን ለማስጠበቅ በጦር ሜዳ የተዋደቁ ጀግኖችን ያፈራች፣ በትምህርትና በሳይንስ ታላላቅ ምሁራንን የኢትዮጵያን ስም በዓለም ያስጠሩ ልጆችን ያፈራች፣ የዛሬው የሀዲያ ጀግና ጠመንጃ ያልያዘ በእግሩ ኳስን ይዞ በግቦቹ ህዝብን ያስደስታል። በብቃቱ የሀዲያን ስም ከፍ ያደርጋል። ይህ ወጣት ማን ነው? በዚህ ቪዲዮ የምናየው ይሆናል። ለኤፉ ቲዩብ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። በ2018 የኢትዮጵያ ፕሪሚየር ሊግ 15 ግቦችን በማስቆጠር የኮከብ ግብ አግቢነትን በመቀዳጀት የራሱን ስም ብቻ ሳይሆን የሀዲያን ህዝብ ስም በክብር አስጠርቷል። ይህ ስኬት ከተገኘ በኋላ ወደ ትውልድ ከተማው ሾኔ ሲመለስ የተደረገለት አቀባበል እንደ ተጫዋች አቀባበል ብቻ አልነበረም፣ አንድ የትውልድ ኩራት ነበር። ህጻናት በደስታ ጨበጡ፣ ወጣቶች በኩራት ተቀበሉት፣ ሽማግሌዎች ማረቁት፣ አስተዳደሩ በክብር አከበረው። ይህ ሁሉ የሚያሳየው አንድ እውነታ ብቻ ነው። ሀዲያ ጀግናን ያከብራል፣ ሀዲያ ጀግናን ያስታውሳል፣ ሀዲያ ጀግናን ይፈጥራል። ነገር ግን ናትናኤል ዳንኤል ወደዚህ ደረጃ እንዴት ደረሰ? 15 ግቦችን በማስቆጠር እንዴት የኢትዮጵያ ኮከብ ግብ አግቢ ሆነ? በሾኔ የተደረገለት የክብር አቀባበል ምን ይመስላል? በዛሬው ፕሮግራማችን እነዚህን ሁሉ በዝርዝር እንመለከታለን። ስለዚህ ቪዲዮውን ሳትዘሉ እስከ መጨረሻ አብራችሁን ቆዩ። ምክንያቱም ይህ የአንድ ተጫዋች ታሪክ ብቻ ሳይሆን የሀዲያ አዲስ የኳስ ሜዳ ጀግና የፈጠረበት ታሪክ ነው። ከሾኔ ወደ ኢትዮጵያ የደመቀው ስም። ውድ ተመልካቾቻችን፣ ስኬት የሚጀምረው በትላላቅ ስቴዲየሞች አይደለም፣ በትናንሽ ህልሞች ነው። ዛሬም መላው ኢትዮጵያውያን የሚያውቀው ናትናኤል ዳንኤል እንደ ማንኛውም ወጣት በህልም ተነስቶ በትጋት ተራምዶ በጥንካሬና በጠንካራ ጥራት ወደ ስኬት ደረሰ። በ2018 የኢትዮጵያ ፕሪሚየር ሊግ ውድድር 15 ግቦችን በማስቆጠር የኮከብ ግብ አግቢነትን ተቀዳጀ። ይህ ቁጥር በቀላሉ የሚገኝ አይደለም። ከእያንዳንዱ ግብ ጀርባ የነበረው ልፋት፣ ልምድ፣ ትዕግስትና ቁርጠኝነት ነው። ይህን ታላቅ ስኬት ካሳካ በኋላ ወደ ትውልድ ከተማው ሾኔ ሲመለስ ከተማዋን ልጇን በደማቅ ሁኔታ ተቀበለች። መንገዶች በሰው ተሞልቶ ነበር። ወጣቶች በደስታ እየጨበጡ ነበር። አዛውንቶች በኩራት ይመለከቱ ነበር። ህፃናቱም አንድ ቀን እኔም እንደ ናትናኤል እሆናለሁ የሚል ተስፋ በልባቸው ይዘው ነበር። የሾኔ ከተማ አስተዳደር የልጁን ስኬት በክብር አወደሰ። የከተማው ከንቲባ አቶ አባራ ባዶሬ ጀግና ማክበር የማህበረሰብ ግዴታ ነው በማለት የአድናቆት መልእክታቸውን አስተላልፈዋል። ከክብርም ጋር ተያይዞ 50 ሺህ ብር የማበረታቻ ሽልማት ተበርክቶለታል። ይህ ገንዘብ ሽልማት ብቻ አልነበረም፣ ከአንተ ጋር ነን፣ የበለጠ እንድትሳካ እንፈልጋለን የሚል የህዝብ መልእክት ነበር። ዛሬ ናትናኤል ዳንኤል የ15 ግቦች ባለቤት ብቻ አይደለም፣ ለብዙ የሀዲያ ህፃናት ወጣቶች ህልሜን ማሳካት እችላለሁ የሚል ተስፋ ሆነዋል። የናትናኤል ጉዞ እዚህ ያበቃል ወይስ ይህ በኢትዮጵያ እግር ኳስ የሚጻፍ ታላቅ የታሪክ መጀመሪያ ብቻ ነው? በሚቀጥለው ቪዲዮ ናትናኤል ዳንኤል የወደፊት ተስፋው ለሀዲያ ወጣቶች ያለው ተጽዕኖ እና የእግር ኳስ ጉዞ ምን ይመስላል የሚለውን በቀጣይ ቪዲዮ የምናቀርብ ይሆናል። ለኤፉ ቲዩብ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። መልካም ጊዜ።